ላ የድሪብ አሐድኩም ዘውጀተሁ አሉ። አንዳችሁ ሚስቱን እንዳይመታት አደራ አሉ። እናታችን አይሻ ስትናገር ምን አለች? ማ ደረበ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢምረአተን ቀጥ ወላ ኻቲመን። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን በፍጹም መተው አያውቁም፣ አገልጋዮቻቸውንም መተው አያውቁም። አያችሁ አይደለ? ታዲያ ሚስቶቻቸውን ምቱ ይላል ወይ ኢስላም? ላ በፍጹም አይልም። እንዳውም ለሚስቱ መልካም ሆኖ መገኘት አለበት። ባል ለሚስቱ መልካም ሆኖ የተገኘ ከአላህ ዘንድ ሙሉ ሰው ማለት ያ ነው ብሏል ኢስላም። ለሚስት ምን ያክል መልካም መሆን ምንዳው ከአምላክ ዘንድ ታላቅነትህን ያረጋግጥልሃል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም መልካም ሰው ብሎ ማለት ለሚስቱ መልካም ሆኖ የተገኘ ሰው ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። አያችሁ። ስለዚህ ይሄን ጨረስን አይደለም? አሁን ሴቶች ግን አንድ አይነት ናቸው ወይ? ላ አይደሉም። መጥፎ ሚስቶች አሉ፣ ጥሩ ሚስቶች አሉ። ሁሉንም በአንድ አይን ኢስላም አያይ። ገብታችኋል አይደለ? መጥፎዋ እንድትታረም ማድረግ አለበት ወይ ኢስላም? ወይንስ ዝም ብላ በጥፋቷ ላይ ይተዋት? ምን ትላላችሁ ልጆች? መጥፎ ነገር የምታደርግ ሴት ብታገኙ ሚስቱን እንደፈለገ መብትሽ ነው ብለው ቢተዋት ይሄ እርሷን እየጎዳት ነው ወይንስ እየጠቀማት? ያለምን ጥርጥር እየጎዳት ነው። ለእርሷም ሆነ እንዲሁም እርሷን እያዩ ለሚያድጉ ልጆች ጉዳት እያደረገ ነው ይሄ ባል አይደለ? ያ ነው። ነገር ግን ያችን ሊገስጻትና ሊያርማት ይገባል። መልካሟን ጫፏን ሊነካት አይገባም። አሁን ሱረቱ ኒሳ ላይ ልሄድልሽ ነው። እዚያ ጋር አላህ ስብሐነሁ ወተዓላ ሲናገር ምን ይላል መሰለሽ? ሁለት አይነት የሴት አይነቶችን ይገልጻል። አንደኛ መልካም ሚስትን ይገልጻታል። ከዚያ ደግሞ መጥፎ የምታደርግን ሚስትን ይገልጻታል። ሁለቱንም በምን መንገድ ማየት እንዳለብን አላህ ስብሐነሁ ወተዓላ ያስቀምጣል። ቃለ ስብሐነሁ ወተዓላ الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا. يهنو يعني يطيق شيء قرآن عنكت ይህን የጠየቅሽ ቁርአን አንቀጽ አሁን መጥፎ ሴቶች እንዳሉ መጥፎ ጥሩ ሴቶችም አሉ። ስለዚህ መጥፎን ያለ ማረም ያህል ነው አይነት ነገር ነው አይደል? ላብራራለሽ። ያንን ራሱ ምን አይነት ጥፋት ብታደርግ ነው የሚለውን ገና አሳይሻለን። ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ያብራሩትን። እሺ ረጋበሽ አዳምጪ። ትዝታ እንዳውም አውጥቼ እያሳየሁ ላስረዳሽ ምን እንዳሉ ነቢ ሰለላሁ ዐለይሂ ወሰለም በዚያ ጉዳይ ላይ እንዳውም እያሳየኋቸው ይቻላል። የተወሰነ ጥያቄ ዛሬ ከመለስክልኝ ሌላ ጊዜ መጥቼ ደግሞ ችግር የለውም። በቃ ይሄንንም እያሳየኋቸው ላድርግላቸው። እዛ ቁርአን ላይ ቀጥታ እንሄድና ሜት አድርጉ። አሁን ላሳያችሁ ያንን የቁርአን አንቀጽ ምን እንደሚል። ባል የሚስት አስተዳዳሪ እንደሆነ ቀድሞ ይናገራል። ያ ማለት ማንኛውም ወጪ የሚመለከተው ባል እንደሆነ ያስተምራል ቁርአን። የሚገርማችሁ ሴት ልጅ የፈለገ ሀብታም ብትሆነ እንደ ኢስላም 5 ሳንቲም አውጪ እንደማትባል ታውቃላችሁ። ቀጥታ እዚያ አንቀጽ ላይ መጀመሪያ ሲጀምር ያንን ነው የሚናገረው። የሴት ልጆችን መብት ከገለጸ በኋላ ግን አማጺ ከሆነች ያቺ ሴት ልጅ መጥፎን ነገር ለማድረግ የምታደርግ ከሆነች የዛኔ ያስቀምጣል። ያ መጥፎ ነገር የተባለው ምንድን ነው ወደሚለው እንመጣለን ማለት ነው። እሺ አንዴ ላውጣላችሁ። ሱረት ኒሳ ላይ ያውና እዚህ ጋር ይገኛል። ያሽ ምን ይላል? ወንዶች በሴቶች ላይ ቋሚዎች ወይንም አሳዳሪዎች ወይንም አስተዳዳሪዎች ናቸው። አየሽ፣ የመጀመሪያው ምንድን ነው? ባል የሚስቱ አስተዳዳሪ ነው። የሚያበላት፣ የሚያጠጣት፣ የሚያለብሳት እርሱ ብቻ ነው። እርሷ ምንም አይነት ነገር አታወጣም። ይሄን አድርጎላታል መጀመሪያ ኢስላም። እንደሚገርምሽ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ተጠየቁ። እያንዳንዱን ቁርአን ሐዲሱን እያያዝኩላቸው ልሄድ ከራሴ ሳይሆን ማለት ነው። ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ጋር ወንዱ መጣና ባል መጣና ጠየቃቸው። ጃ ረጁሉን ኢለ ነቢ ሰለላሁ ዐለይሂ ወሰለም ቃለ ያ ረሱለላህ ሀል ሊዘውጃቲና ዐለይና ሐቃ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዐም መን ቱጥዒመሃ ኢዛ ጠዒምተ ተክሱሃ ኢዛ እክተሰይት ወላ ተድሪብ ልወጅህ ወላ ተቀቢሕ ወአላ ተህጁርሃ ኢላ ፊል በይት አሉት። ባልየው መጣና እንቱ የአላህ መልእክተኛ ሆይ ሚስቶቻችን በእኛ ላይ መብት አላቸው ብሎ ጠየቀ። ነቢ ሰለላሁ ዐለይሂ ወሰለም አዎ መብት አላቸው አሉት። እዚያውም ለናሙናነት ያክል 5 መብቶችን ጠቀሱለት። ስትበላ ልታበላት፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት፣ ይሄ ግዴታ አለብህ አሉት። አይሻርን? ስለዚህ በእስልምና የቤት አስቤዛዎችን ካገባት ጀምሮ እስከ መጨረሻው ዘመኗ ድረስ ሊያበላት፣ ሊያጠጣት፣ ሊያለብሳት፣ ሊያሳክማት ሁሉን ነገር ሊያደርግ የሚገባው ባል እንደሆነ አስቀምጧል። ሚስት ላይ 5 ሳንቲም የለባትም ሀብታም ብትሆንም። አንደኛ ይሄ ነው። ባል የሚስት አስተዳዳሪ ነው ብሎ ቁርአን አስቀመጣል። አላህ ከፊላቸውን በከፊሉ ላይ በማብለጡና ወንዶች በገንዘቦቻቸው ለሴቶች በመስጠታቸው ነው እያለ ተናገረ። አይሽ ከዚያ ቀጥሎ አሁን 2 አይነት ሴቶችን ሊገልጽልሽ ነው። መልካሞቹን ሴቶች አለ። አይሽ
በእስልምና ሴቶችን ምቱ ብሏል አይባልም። ሴቶች ከተባለ ሁሉንም ሴት የሚያጠቃልል ቃል ስለሆነ፣ ነገር ግን መልካምና መጥፎ ሴቶች አሉ። ስለ መልካሞቹ ምን ማድረግ እንዳለብን ሊናገር ነው። መልካሞቹም ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቀው ነገር ሁሉ ጠባቂዎች ናቸው አለ። እነዚያንም አለቀጥሎ ማመጻቸውን አለ። እንግዲህ ሁለተኛ ደግሞ ከመልካሞቹ ውጭ አማጽያን የሆኑ ሴቶች አሉ። ማመጽ ሲባል ጊዜ የእሱን የባልየውን ትእዛዝ ለማለት ሳይሆን የአምላክና የመልእክተኛውን ትእዛዝ የሚያምፁ አካል ሴቶች ናቸው። ኃጢአትንና ጥፋትን የሚያደርጉ ናቸው። በዚያ በጥፋታቸው ምክንያት እርሷን ማምፃ ልጆቻቸውንም ወደ አመፅ የምትጠራ ከሆነች ባል እንዴት መገሰጽ እንዳለበት ሊናገር ነው። እነዚያንም ማመፃቸውን የምትፈሩላቸውን ገስጿቸው አለ። ያው ምከሯቸውን ያለው መጀመሪያ ቀድሞ መቷቸው ምናምን አይደለም። መጀመሪያ ግን መገሰጽና መምከር ነው። በዚህ ከተስተካከለች አለቀ። በፍጹም ጫፏን መንካት አይችልም። ይችን መጥፎዋን ራሱ ማለት ነው። አየሽ። ሁለተኛ ሲቀጥል መልካሞችን ምቷቸው ምናምን አላለም። 4 ነጥብ አደረገ እዚህ ጋር። ስለ አማጺዎቹ ሲናገርም ገስጿቸው አለ። መገሰጽ ነው። በመኝታቸውም ተለዩቸው አለ። ይሄን እምቢ ካሉ ማለት ነው ገስጿት አጥፍታ ከዚያ በኋላ አልመከርም ካለች በዚያ በምክር ይምታት አላለም። አሁንም ቀጣዩ ምንድነው? ያኮርፋታል። በመኝታ ይለያታል። መኝታ ቦታ ላይ ብቻ ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወአላ ተህጁርሃ ኢላ ፊል በይት አሉ። ብታጠፋ እንኳን ሚስትህ በቤት ውስጥ እንጂ ውጭ ላይ እንዳታኮርፋት ብለው እንደተናገሩት ያ ነው። ለምሳሌ ተሽ ከሆነ ልጅሽ አጥፍቶ ገስጸሽው መክረሽው እምቢ ካለ ከዚያ በኋላ ሲጀምር አንተ የኔ ልጅ አይደለህም ከዚህ በኋላ ስንላቸው ጊዜ የመመለስ ባህሪ ያላቸው። አሁንም እንዲሁ አላህ ሱብሓነሁ ወተዓላ ገስጿቸው ካለ በኋላ ያን እምቢ ከተባለ ወዴት ነው የሚኬደው? እነሱን ወደ መምታት ሳይሆን ቀጥታ አልጋ ላይ መለየት ነው። ጀርባህን ስትተኛ የዛኔ ለካ ጥፋተኛ ነበርኩኝ ይቅር በላይ ብላ ወደዚያ ትመልሳለች። ከጥፋቷ ትታረማለች ኢንሻአላህ። ከዚያ ግን የሚገርምሽ ቀጥሎ ምን አለ? ሳካ ሳታደርሱ አለ። ጉዳት ሳታደርሱባቸው ማለት ነው። ምቷቸው ያለው ያ ነው። አሁን ሁለቱን መንገድ ካደረጉ በዚህ ተመክራሽ ካለች አለቀ። ጫፏን መንካት አይቻልም። ጀርባ ማነው አልጋ ላይ ያኩርፏት እምቢ ካለች ማነው ከተስተካከለች የዛኔ እሷን ጫፏን መንካት አይቻልም። ከዚያ በኋላ ግን እነርሱ ላይ ጉዳት በማያደርስ በኩል መልኩ ነው ሙታቸው ያለው ይሻላል። እዚህ ቦታ ላይ ይሄንን በቅንፍ ነው እኮ የተቀመጠው ሊሏችሁ ይችላሉ። ነገር ግን የለም ይሄ ውሸት ነው ይሏቸዋል። ላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም የቁርአን የወረደላቸው አካል ነቢ ሰለላሁ ዐለይሂ ወሰለም ራሳቸው አላህ በሰጣቸው ማብራሪያ ሐዲስ ላይ ምን አሉ? አድርቡሁነ ضርበን ገይረ ሙበሪሕ አሉ። ሳካ የማያደርስ ወይንም ምንም አይነት እነርሱን የማያሳምም ምት ነው የምትመታቸው። ያ ማለት ምት እዚህ ቦታ ላይ መቷቸው ሲል ዑለሞች ሲናገሩ ምን አሉ? እዛው ቦታ ላይ ባለ በአንሶላ ሊሆን ይችላል። በአንሶላ ወይንም ደግሞ በሲዋክ አሉ። ዓላማው ምንድን ነው? እርሷን ከጥፋቷ ማረም እንጂ መጉዳት አይደለም። ገብታችኋል? ያ ነው። ቢታዘዟችሁ እሳ እነዚህ ሰዎች ምቷቸው ይላል። ላ ቢታዘዟችሁም በእነርሱ ላይ መንገድን አትፈልጉ፣ እንዳትመቷቸው ማለት ነው። አላህ የበላይ ታላቅ ነው እና ይላል። እነርሱ ግን ከታዘዙና ከተመለሱ የዛኔ ጫፋቸውን መንካት አይቻልም። አሁን እዚህ ቦታ ላይ ጥፋት የተባለው ምን እንደሆን ታውቂያለሽ? ትዝታ ነቢያችን ሰለላሁ ዐለይሂ ወሰለም ሲያብራሩት ጥያቄ ልጠይቃችሁ ነው። አሁን ባል የሆናችሁ ሰዎች ያለማንም ፍቃድ ሚስታችሁ ቤታችሁ ማንኛውም ጥፋት እንዳልሆነ እንድታውቁ ዘንድ ይሄን ምቷቸው ያለበት አላህ ሱብሓነሁ ወተዓላ ያለማንም ፍቃድ ቤታችሁ አንድ ወጣት ሰው አምጥታ ወንድ ልጅ አልጋ ላይ አስተኝታ ብታገኙ ምን ትሏታላችሁ? ይመችሽ ፈታ በይ እንደፈለግሽ ማንንም አምጪ ነው የምትሏት ወይንስ ምን ታደርጋላችሁ? ሌላው እንዳምጥታ ያለ ፈቃዳችሁ ያ ወጣት ሰው መጥቶ ቤታችሁ አልጋ ላይ አስተኝተዋለች እሷ። እንዲህ አይነት ከባድ ጥፋትን እንደሆነ ታውቃላችሁ እየተናገረ ያለው አንቀጹ እንጂ ተራ ጥፋት ላይ ጫፏን ንካት አላለብኝ ስላ ገብቷቸው አለ አይደለ? ምቷቸው ያሉበትን ነቢያችን ሰለላሁ ዐለይሂ ወሰለም ሲያብራሩ ጊዜ የማትፈልጉትን ወንድ ሰው አምጥታ ቤት ውስጥ ብታስተኛሉ እንዲህ አይነት ከባድ ጥፋት እንደው ራሱ እንጂ ቀላል ጥፋትን አይደለም። ትዝታ ይሄን ያሉበትን ላሳይሽ። በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ሲናገሩ ማለት ነው። ሳካ ሳታደርሱ ምቱበት የተባለበት ምክንያት ሌላ ወንድ